ሰላም ተወዳጆች እንዴት ናችሁ? ዛሬ ደግሞ ከኪንጎ ጋር እኔና ኔቲ አንድ ጨዋታ ይዘን መጣን። ከጨዋታው በፊት ግን እኔ አንድ ጥያቄ ልጠይቀውና ከዛ ወደ አንተ ጥያቄዎች እንሄዳለን። አይሻል? ኪንጎ እንዴት ናችሁ? ሰላም አለው። ዛሬ አንድ ጥያቄ እጠይቅሃለሁ። ከዛ ደግሞ ዳይመንድ ጨዋታ ይጫወታል። እሺ፣ የመጀመሪያው ጥያቄ ወደ አርት ስራ እንዴት ገባ? ወደ አክቲንግ የገባሁት እንዲህ ተቀይሽ እንደ አጋጣሚ የገባሁት ወደ አክቲንግ እንዴት ነው መሰለህ የገባሁት ሳውንድ ማን ነው። ከዛ የሆነች ሲን ነበረች። ከዛ ገባው ምናምን ነገር ዳይሬክተሩ እንደ ድንገት ጓደኛዬ ነበር። ገባው ሲለኝ ገባው። ከዛ በቀጣዩ ክፍል ሲን ይጻፍል ተባልኩኝ። ከዛ ተጻፈ። ያው እስካሁን አለ እግዚአብሔር ይመስገን። ከዛ በፊት ግን ፍቅሩ ነበረ ነው የአክቲንግ ወይስ አጋጣሚ ነው? ሁሉም ነገር አጋጣሚ ነው። እኔ እዚህ ውስጥ እገባለሁ ብዬ አላሰብኩም። እንደ አጋጣሚ የገባሁት ከመቅረት ጋር መንገድ ላይ ነው የተገናኘሁት። ይታያል ቦታ በቃ ወደድከው ግን መግባት? በጣም ማለት በህይወቴ ከወሰንኳቸው ጥሩ ውሳኔዎች ውስጥ አንዱ። በጣም ደስ ይላል። እስቲ እኔ ደግሞ አንድ ነገር በዚህ እንድትነግረኝ እስቲ ለአንተ አክቲንግ ምንድን ነው እስቲ ማለት የሚሰጥህ ምንድን ነው ብለህ ታስባለህ? አክቲንግ ይሄን የጠየቁበት ምክንያት ምን እንደሆነ ታውቃለህ? አብዛኛው ሰው ለአክቲንግ ያለው ዳይሜንሽን ያመለካከቱ ትንሽ ተዛባ ነው ብዬ ስላስብኩ ነው። አክቲንግ ለአንተ እንዴት ነው? ምንድን ነው? እኔ በአጋጣሚ ስለገባው እንደዚህ ልላል ገባ። አሁን አንተ አክቲንግ ተምረን የገባው አንተ ለአክቲንግ ያለ አመለካከትና እኔ ያለኝ አንድ አይሆንም። ደም በአጋጣሚ ነው የገባሁት። ብቻ ወደው እየሰራው ነው። እንደዚህ ይሻላል። አሁን ወደ ጨዋታችን እንችላለን። እጄ ላይ ሜት 3 ቦምብ የሆኑ ጥያቄዎች አዘጋጅታለች እና አሁን ያንተ ስራ ምንድነው? ከ1 እስከ 3 ቁጥር ትጠራለህ። የጠራኸውን ቁጥር እዚህ ጋር ጥያቄ አለ፣ እሱን ጠይቀህ መመለስ ካልቻልክ ትቀጣለህ ማለት ነው። ቅጣቱ ምንድነው? ቅጣቱ ያው ኮሚቴው ተነጋግሮ እኛ እንወስናለን እንዴ? ቅጣቱ ሳይነገር ከተነገረማ ምኑን ጨዋታው ነው እንዴ? እሺ ከ1 እስከ 3 አንድ በህይወት ውስጥ የሚጸጽት ነገር ባላረገው ይሄን ነገር ባላረገው ብለህ ያሰብከው ምንድን ነው? እስቲ ሀሳቤን ብዙ ብቻ እንዳጋጣሚ ጠየቀኝ ባላረገው ብዬ የማስበው የሆነ ከስንት ዓመት በፊት መሰለኝ ከ2 ዓመት በፊት አሁን መጣል ከ2 ዓመት በፊት የሆነ ስራ ነበርና አማራጭ ስለሌለኝ ሰራው ማለት በቃ ገንዘቡ ትንሽ ነው ግን ስራው ያፈጋ ነበርና ከገባው በኋላ አንድ ወር ሰርቼ በቃ አንድ ወር እስኪሞላው እንትን ለኤጀንሲ ከፍዬ ነበር የገቡት እና ሳምንት ሰርቼ ስራው ደብሮኝ ለኤጀንሲ የከፈልኩት ብር ተበድሬ ነበርና እንዴት ልውጣ ከስራው ብሩ ላለመክሰር ብዬ የሰራው ስራ እሱ እስካሁን ሳስበው በቃ ያ ጉልበቴ ይቆጨኝ። ዋጋ አስከፍለዋል። በትንሽ ብር ከ2 ዓመት በፊት በስንት ብር መሰለህ? በ2,000 ብር ከ2 ዓመት ነው ከ3 ዓመት በፊት በ2,000 ብር። ስንት ዓመት ሰራህ? እኔ ብዙ አልተቀጠርኩም። ይሄ ሁለተኛ ነው። እዛ የሚደብረው ስራ ላይ ስንት ብር? አንድ ወር ያ ለአንድ ወር ያባከንኩት ጉልበት በጣም የሚቆጨኝ። አንዳንዴ እኮ በጣም የሚገርም እኮ ለሰን ነው ለማትፈልገው ነገር ትንሽ እንኳን ጊዜ ቢሆን በጣም ይቆጨኝ። አስበህ ያልወሰንከው ነገር በጣም ዋጋ ያስከፍላል። ለእንትን ነው ባይገርም ከጓደኛዬ ጋር ነበር የገባ ነው። ጓደኛዬን የከፈለው ለኤጀንሲ ብሩ ማለት በአጋጣሚ ለሱ ብር መልሰው ብር ስለነበረኝ ሰር በዚህ መሀል የኪንጎን ጽናት እያየ ነው። አንድ ሩም ለጓደኛ የከፈለ መስዋዕትነት ለገንዘብ ነው ለገንዘብ የሚከፍለው ብር ይመች። እናመሰግናለን። እሺ ቤተሰቦች አሁን ደግሞ ባቡሬ ወይም ደግሞ ዳጊ ይዘን መጥተናል። ከዳጊ ጋር አሪፍ ቆይታ እናደርጋለን። ዳጊያችን ሰላም የራሳችን ግላችን እሺና ሁሉ ተማም ዛሬ ከኔት ጋር ጨዋታ አዘጋጅተናል።
ጨዋታና ጥያቄውን እጠይቅሃለሁ። ጨዋታውን ደግሞ በሚመጣው ግን አንድ ነገር አለ። ባለፈው ተጫወተ ለማለት አለ ዝም ብላችሁ እኛ ጋር አለ ከዶሮ እንቁላል እስከ በግ ልጅ አለ ግልገል አገር ተሰጠኝ ምን አለፋ አለ ችግር የዶሮ ይኸውልህ የጨዋታው ህግ ምን እንደሆነ ታውቃለህ? ጥያቄ አለ 4 ጥያቄዎች አሉ በቁጥር የተቀመጡ ካልስ 4 ቁጥር ትቀራለህ። አንተ የቀረኸው ቁጥር ጥያቄ እንጠይቃለን። ካለመለስክ ትቀጣለህ። ስለዚህ እኔ ልጀምራ በጥያቄው ጀምራ። የመጀመሪያው ጥያቄ ወደ አርት ስራ እንዴት ገባ? ስራ ያው ኖርማሊ ውስጤ ነበረ መስራት ፈልግ ግን አጋጣሚዎች ነው አላገኘው። አጋጣሚ ሳገኝ ገባሁት። አሁን ወደው እየሰራ ነው። ደስ ብሎታውስት በነገራችን ላይ ቤተሰብ ዳጊ ጀግና ካሜራ ነው። አሁን በመጨረሻ መንገድ ላይ ነው ከመክሊቱ ጋር የተገናኘው። አሁን ደግሞ በትወና እያስደመመን ያለ ሰው ነው። አንተ ጌጫም ፈቅድልኛል። ምን አተርፍ ከአርት ስራ ውስጥ በመግባት? ምን አተርፍ? ያው የሰው ፍቅር ሰው ሳይቅሽ ሰው ብቻ ፍቅር አግኝቻለሁ። ያለ ሰው እንደሚወድ ጨምር የሰው ፍቅር ጨምር። አሜን። አሁን ይጨርሻለሽ። እስቲ ከዛ በፊት ግን ኪንጎንም ቅድም ስጠይቀው ነበር ነው አክቲንግ ላንተ ምን ነው? እስቲ ትወና እንዴት ትገልጿለህ? ትወና አክቲንግ በጣም አሪፍ ነገር ወደው የምሰራው ስራ አሪፍ ነው። በቃ ደስ ይላል። ደስ ይላል። ወደው የምሰራው ስራ ብዙ ነገሮች ተማርኩት። ስራ አሪፍ ነው። እሺ ወደ ጨዋታችን ቁጥር ተራ አንድ እስከ 2 ቁጥር ናቸው። እሺ ከምትናገረው ቋንቋ ውጪ የአፍ መፍቻ ስንት ቋንቋ ትናገራለህ? እኔ ሰማኝ ማናገር የለም ነው። እኔ እናገራለሁ። አንድ ብዛት እንግሊዝኛ ጋር ትኖራለህ። ከአማርኛ ውጪ እንግሊዝኛ ትናገራለህ? አፍ መፍቻው እሱ ነው። ፈታት እንግሊዝ በእንግሊዝኛ ነው። አጋጣሚ ነው። ሺ ኢዝ ዊ ኢዝ ሚ ኢዝ እያልኩ ማለት ስለዚህ አሁን ከአፍ መፍቻ ቋንቋ ውጪ የሆነ ዘፈን አንድ ሪሊክስ መዝሙርም ዘፈንም ይቻላል። ዘፈን ካልመለስክ ደግሞ ከባድ ቅጣት ነው። አለመመለስ ይቻላል። ስለዚህ አንድ ቁጥር ነው ይችላል። ተቀይር አንድ አስቀይር። እንዳስባለ ዳይመንት ምትቀደለት እንዴት ነው ጨዋታው ዳኛ እሷን ያሳምነን የዋን አሰመጥካት አንድ ከሁለት ቁጥር ውጪ ሲጠራሽ ሙሉ ቁጥር 4 ቁጥር አንድ ጥያቄ ጠይቃለሁ። ጠቅላላ ወቅት ነው የማሰላሰል ጥያቄ ነው። እንትን ፍየል ጎመንና ነብር በአንድ ጀልባው አንድ ነው። ሰውየው አንድ ነገር ነው መጫን የሚችለው። ከአንድ ቦታ ወደ አንድ ቦታ የግድ መሻገር አለባቸው። ስለዚህ እንዴት ነው የሚያደርገው? መጀመሪያ ማንን ነው የሚያስቀድመው? ከዛ ማንን ነው የሚወስዱ? እንዴት አድርጎ ነው የሚያሻግራቸው? ፍየሏ ትሄዳለች። ፍየሏ ስትሄድ ተሻገረች። ኦኬ ፍየሏ ተሻገረች። እሺ እዛ ጎመንና ምን ይቀራል? ጎመንና ነብር ቀሩ። አይበላሉ እነሱ አይበላሉ። እሺ ጎመኗን ከሪት ትበላለች። በቃ አንድ ላይ ቢሄዱ እንዳሳ አንድ ሰው ነው አይችልም። ሙት አልችልም። እኔ አሁን ለማሻገር ሞክሬ ነበር ግን አይችልም። ሰመጠ ገና። እሺ ነብሩ ሂድ። ፍየልን ደግሞ ጎመኑ ይባላል ነው። ነብሩ ሂድ እኮ ነብሩ ሲሄድ ፍየልን አሁን ነብሩን ነው መጀመሪያ
ፍየሉ ሂድ ፍየሉ ሄደሽ ነብሩ ከሄደ ከዛ ፍየሉ ይበላዋል። እሺ በቃ ነብሩ ሂድ ነብሩ ሂድ ከዛ ትበላ ፍየሏ ወይ አንድ ላይ ሂድ ችግር አለ አይቻልማ አይቻልም ይሰምጣል ሞክረናል ሚኪ ስንት በስንት ነፍስ አደን ይወጣው ነገር ማለት ያደራ ጎመን ነው ደግሞ ጎመኑ ያደራ ነው ፍየሉ ያደራ ምን እና ወይ አንዱ ይቀራል ያለ መሻገር አይችልም ሶስቱም መሻገር በቃ ፍየሉ ማን ነው ነብሩ ሂድ እጅ ስትበቃ ተቀጣ ነብሩ ሂድ ትበላ ፍየሉ ነብሩ ሂድና ከጎመኑ ጋር ጎማን ከፍየሉ ጋር ኦኬ በቃ አልችልም ቤተሰብ ይሄንን መልስ እስቲ ኮሜንት ላይ ጻፍ አድርጉት። አዎ እናንተ ገምቱ እነሱ ጎበዝ ናቸው ትንሽ ስራ ምናምን ቢዚ በእውነት ብዙ እውነት ነው በጣም ብዙ ይላሉ። ስለዚህ የመጀመሪያ ተቀጫችን ባቡሬ የመጀመሪያ አይደል ሙት እንቀጣው። ስለዚህ ምን ይቀጣል? አንተ ወሰን ለአንተ ድምጽ አንተ ቀጣ ስለዚህ ይሻለ ነበር ያ ልዘምር አሁን ቅጣት ነው ወደ ሰማን ሁለቴ ይደለ ድፎ ዳቦ አለ እንደ ድፎ ዳቦ ጩና ድፎ ዳቦ እሺ ወይ እንደ ፌስታል እየተንኮሻኮሽ ነገሮች ከጉዛ ጋር ተገናኝ ነገር ጉዛ ጋር እንደ ፌስታል ተንኮሻኮሽ ፌስታል እንዴት ነው በድምጼ ነው በአክሽን አንቺ ከጭ ሚቲ ትቅጣኝ አንተ ሚቲ ከጭ ተቅድኛ ያለ ከጭሽ ነናት እኔ ቅጣት ነው ምርቃት እንግዲህ ለምራሱ ጥያቄ ቀይርና ይቅጣክ እሱ ስለሆነ የአጫዎቹ አንድ እኔ በቃ የሆነ ግጥም በደንብ እሺ ከልጅነቴ ጀምሮ ገጥም እኮ ሳይ ቀንዲባ አካባቢ የገጣሚ ይመስላል አንተ ልክ እንደዚህ በቃ ረቡበት ምናምን ያየው እሺ ቀጥል አላሰብኩትም ገጥም እስካሁን ነገር ይጣል ለሙድ ችግር የለም እሺ ገጥም ሙድ just ስገጥም ምናምን ስሜት አይስልም አይ seriously ግጥም እንደ ድሮ ግልጥ መሰጣውት ይሄ ነው በቃ ገጥም በምስራቅ አፍሪካ 10 ገጣሚዎች አሉ 9ኙ አንተ ተው ሸልም ያለ ለማንኛውም አሪፍ ቆይታ ነበር ባቡሬ እናመሰግናለን ሰብስክራይብ አድርጉ ይሄን ዩቲዩብ ቻናል በጣም ዩቲዩብ ቻናል በቃ ዩቲዩብ ከገቡ ዩቲዩብ ሳልገባ ሳርቅ በጣም ሰብስክራይብ ላይክ ሼር ኮሜንት አድርጉላት በጣም ወዳችሁ እናመሰግናለን ሰላም ተወዳጆች አሁን ደግሞ ከዴቭ ጋር ቆይታ እናደርጋለን ዴቭ ቦስ አባቢ እንዴት አለ ዛሬ ከመቲ ጋር አንድ ጨዋታ ነው ጥያቄያችን አዘጋጅተናል እሺ ጥያቄውን እኔ የምጠይቅ ከዛ ደግሞ ጨዋታውን ደግሞ ዳይመንድ ያጫውታል እሺ ጥያቄው ወደ አርት ስራው እንዴት ገባክ እና ምን አተረፍክበት ወደ አርት ስራ የዛሬ 3 አመት ከምናምን ገደማ በጓደኛዬ ምክንያት ነው የገባሁት ማለት አርት ክላስ ገባን እና በዛ አጋጣሚ ነው የገባሁት በጓደኛዬ ምክንያት እና ሳይው በቃ አርትን ወደድኩት ከዛ በጣም አጥብቄ ያዝኩት ማለት ነው
መጀመሪያ ፍላጎቱ ነበረ ወይስ አጋጣሚ ነው? ልጅ እያለሁ ትምህርት ቤት ላይ ምናምን ድራማዎች ምናምን ሰራ ነበር ምናምን። ከዛ በኋላ ግን ብዙም እንትን እየቀነሰ መጥቶ ነበር። ምክንያቱም የነበርኩበት ቦታ ብዙም አክተሮችን ይዞ አይወጣም። በጣም ጎበዝ አክተሮች ቢኖሩ ግን ይዞ የማይወጣ ቦታ ስለነበረ ትቼው ነበር እና ይህን ኦፖርቹኒቲ ሳገኝ ደግሞ ተመለስክ። ደስ ይላል። ምን አገኘህበት አርት ስራ ውስጥ በመግባት? እውነት ለመናገር አርት ስራ ውስጥ የህዝብ ፍቅር አለ በደንብ ማለት ከየትም ከአዲስ አበባ እስከ ጫፍ ድረስ ማለት ነው። በጣም የህዝብ ፍቅር አለችበታል በደንብ። እሺ እኔ ጨርሻለሁ። ዳይመንድ እሺ እኔ አንድ ነገር ላቀርብ። ምናልባት ኤርሚ አክተር ባይሆን ተዋናይ ባይሆን ምን ሊሆን ይችላል? የተማርኩት በኮምፒውተር ሳይንስ ነው የተመረኩትና ሜቢ ፕሮግራመር ልሆን ይችላል። እኔ ሀክ እየተደረገ ነው የሁላችሁንም የቲክቶክን ሀክ ተደርጋችሁ በጣም አሪፍ። በዚህ አጋጣሚ በጣም ዴቭ በጣም ጀግና ተዋናይ ነው። በጣም እኔ በግዴ በጣም ጀግና ነኝ እና እኔ ጋር ደግሞ አንድ ጨዋታ አለ። እጄ ላይ 4 ጥያቄዎች አሉ፣ የተዘጋጁ ጥያቄዎች። አንተ ነው መርጠህ የምትጠየቀው። ምርጫው የሚሆነው በምንድን ነው? 1 2 3 4 ኦኬ ቁጥር ትጠራለህ። ልጅ እያለሁ ጥያቄና መልስ ውድድር ላይ እንደዚህ እሺ ጎበዝ ተማሪ ነበርኩ ላይ ያልክ ነው ያስታውቃል። እንደኔ ዶግን ደጅ ብላ አልመለስ ወይ ትቦ አላልክም እንደኔ። እኔ እንደዛ ነኝ። እሺ ቀጥልሽ። 1 2 3 4 እስቲ አንድ አንደኛ ጥያቄ በህይወት ውስጥ የሚጸጽት ምንድን ነው? ይሄንን ባላረገው ነው ጥሩ ነበር ብለህ የምታስበው? እንትኑን እንደዚህ ብዬ አልናገርም። የቢል ታውቀው ትችላለህ። ግን ከዛሬ 4 አመት በፊት ያባከንኳቸው ትንሽ የሆኑ ነገሮች እድሜ ያሳዝኑኛል፣ ይጸጽቱኛል። ኤድሚ ያልነበር አዎ አፍላ ባልሆን ዋገናዝብ ኖሮ ብዬ እሱን አስብ። እናመሰግናለን። ይመቻችሁ። ሰላም ቤተሰብ፣ አሁን ደግሞ የድራማችን ድምቀት ማሚያችንን ይዘን መጥተናል። መጀመሪያ እንኳን ደህና ቆያችሁ። በምን መጣሽ? በእግሬ በፈረስ አይደለም። ይኸውልሽ ዛሬ የሜቲ ቤተሰቦች ጋር ነው ያለሽው እና ሜቲ ቤት ነው ያለሽው። አንድ ጨዋታና የተወሰኑ ጥያቄዎች አዘጋጅተናል። እሺ ሜቲ ጥያቄዎቹን እኔ ጠይቅሻለሁ። ከዛ ደግሞ ሌላ ጨዋታ አለ። እሱን ደግሞ ዳይመንድ ያጫውትሻል ማለት ነው። የመጀመሪያው ጥያቄ ወደ አርት እንዴት ገባሽ? የገባሽበት አጋጣሚ እንዴት ነበር? ወደ አርት እንግዲህ ምናምን ብዬ አልሰክስም። ልጅ ሆኜ ያው ኤሌመንታሪ ላይ ብዙ እንቅስቃሴዎች አደርግ ነበረ። ግን ከዛ በኋላ ያው ከአርቱ ወጥቼ ሌላ ስራ ላይ ነበር የነበረው። እንግዲህ ውስጥሽ ያለው ነገር ይፈልግሻል፣ ይስብሻል አይደል? እንግዲህ በአጋጣሚ ደግሞ እንደገና ተመልሼ ገብቻለሁ። ወደሽ ነው የምትሰሪው? በጣም ወድጄው ፈልጌው የምሰራው። እሺ ምን አተረፍሽበት አርት ውስጥ በመሆንሽ? አርት ውስጥ ብዙ ነገር። እናንተስ? ትርፎች እኮ ናችሁ እናንተ። ሞቀኝ ነው ሰው በጣም በቃ ብዙ ሰው አትረፍበታል። አረ ይተረፍበታል። ሌላ ጥያቄ አለ? እኔ ደግሞ ምናልባት በአርት ውስጥ ታልፊ በጣም ስትራግል ብለሽ የምታስብ ነገር ምንድን ነው? ምናልባት ወዳጆቻችን ቁጭ ብለው የሚያዩ ወደ አርት ሊገቡ እያሰቡ ወይም አርት ውስጥ ያሉ ስትራግሉን መቋቋም ያቃታቸው ሰዎች ሊኖሩ ይችላል። እስቲ ከባዱ ነገር ለሴት ልጅ በተለይ ምንድን ነው ብለሽ ታስባለሽ? ብዙ ከባድ ነገሮች ይኖራሉ። ግን አሁን እኔ ይሄ ነው ያ ነው እንዳልለ እኔ ብዙ እንትኖችን አላለፍኩኝም። ምክንያቱም ልጅ ሆኜ ጀምሬ ነበረ። አባቴ በጣም ኃይለኛ ስለነበረ በሱ እንትን ታውኩኝ ማለት ነው። ከዛ በኋላም ያው ራሴን ከቻልኩ በኋላ ምናምን እንግዲህ በዚህ እድሜ ነው ተመልሼ የመጣሁትና ብዙ መሰናክሎች ስላልገጠሙ ይሄን ምናምን ብዬ ማብራራት የምችል አይመስለኝም።
ይታለፋሉ ነው ተስፋ ትኩረቱ እንዴ አይቆረጥም። ምን እንኳን 4 ልጅ ወልጄ ተመልሼ መጥቻለሁ። ገና ብዙ እንቀጥላለን። አመሰግናለሁ። ምን ነበር የምትሰሪው በፊት? ፎቶ ቤት ነበር። ፎቶ ባለሙያ ነበር? ፎቶ ባለሙያ ነኝ። የወንዶችን ጸጉር አስተካክላለሁ፣ የሴቶችን ጸጉር መስራት እችላለሁ። ባለብዙ ሙያ ባለብዙ ጥምር ሙያ ባለቤት ነሽ ነበርኩ። እሺ፣ ስለዚህ ወደ ጨዋታችን ይኸውልሽ፣ እጄ ላይ አንድ ቤት ያዘጋጀችው አለ ጥያቄ ነው። 4 ጥያቄዎች አሉ። እነዛ ጥያቄዎች በአንቺ ፍቃድ፣ በአንቺ ፍላጎት አንቺ መርጠሽ ነው የምትጠየቂው። ስለዚህ ቁጥር አላቸው። ቁጥር ጥሪ ከ1 እስከ 4። ጥያቄው መመለስ ካልቻልሽ ቅጣት ትቀጫለሽ። እሺ፣ ከ1 እስከ 4 አንድ ቁጥር ብቻ ነው 4ቱን መልሳለሁ። አንድ ቁጥር ነው የምትጠሪው፣ አንድ ጥያቄ ነው የምትጠየቂው። እሱን በደንብ ሰፋ አድርገሽ አብራርተሽ እንኳን አንድ ብቻ ሆነ 4 እናደርገዋለን። አይ 3 ቁጥር እናርግና አንድ ጥያቄ ይሻለኛል። 3 ቁጥር። እሺ፣ አዋላጅ ዶክተር ሆነሽ ለ5 ደቂቃ እስቲ ልጁ እስኪወለድ ድረስ አሳይ። ዶክተሯ ነሽ ማለት ነው። ሌላች በጣም አዋላጅ ነርስ ሆኖ ለመስራት ማለት ነው መንበርከክ ምናምን ይጠብቃል። አሁን ደግሞ እዚህ ጋር ቆም ያለው ዝም ብዬ ግፍ ማለት እችላለሁ፣ ግን እንደዛ ከሚሆን ተዘጋጅቶልኝ ቦታ እንትን ብላሻል። ስለዚህ ቦታ ልንገዛ ነው እና አልደረሰልንም። በቃ ግዙና ያኔ ተንበርክኬ ግፍ አይዞሽ እቺ ይኸውልሽ ለመሸሽ ያመጣቻት ባይዘው አዋላጅ ዶክተር የሚንበረከኩ ምን እንትን ነው እንደሚፈጭ ማጅ ላይ ነው ለምን መሰለህ? ኦኬ ለካ ነርስ ነው ያልከኝ። ነርስ እኔ ደግሞ የባህል ጋር ሄድኩኝና ለዛ ነው። እሺ አዋላጅ ምንድነው? ሚድዋይፍ አይደል የሚባለው? ሚድዋይፍ ልተውን አይዞሽ ግፊ ደርሷል፣ አይዞሽ በርቺ ግፊ። ቆይ ትንፋሽን ዋጥ አድርጊ መጀመሪያ፣ ስብስብ አድርጊና አንዴ ግፊ። ተወለደ ዘይ በካሜራ ማዳችን ያለ ነው። እናመሰግናለን። በጣም እናመሰግናለን። እስቲ ለወዳጆቻችን ይሁን ነገር ናቸው። እኔም በጣም አመሰግናለሁ። ሜቴ በርቺ። ውድ ቤተሰቦቻችን እንግዲህ ሰብስክራይብ አድርጉ፣ ያደረጋችሁ ደግሞ ላይክ፣ ሼር፣ ኮሜንት እያደረጋችሁ ልጄን አበረታቱልኝ። አመሰግናለሁ። በጣም እናመሰግናለን ማለት ዛሬ እንግዲህ ይኸው ከፍቅር ጋር ነን ያለነው። ሜት ቤት ነው ያለሽው። ሰላም ቢያችሁ። ሰላም የቤት ቤተሰቦች እንዴት ናችሁ? ፍቅር ይዘንላችሁ በእናንተ ጥያቄ መሰረት ፍቅር እንኳን ደህና ቆያችሁ። በምን መጣሽ? እኔ በእግሬ ነው የመጣሁት። በጣም ሀብታም ነች እሷ። ታክሲ ነው የምትጠቀመው። ባስ ምናምን አለ። የሰው ፍቅር አለ። እውነት ነው። ሀብቷ እሷ የኢትዮጵያ ፍቅር ነው። ፍቅር ዛሬ ይኸውልሽ ሚኪ ጋር ምንድን ነው የምናደርገው? የሆነ አንድ ጥያቄ ሚኪ ትጠይቅሻለች፣ እኔ ጋር ደግሞ የሆነ ጨዋታ አብረን ዝግጁ ነሽ? ነኝ። እሺ የኔ ጥያቄ ምን መሰለሽ? ወደ አርት ስራ እንዴት ገባሽ? ከባድ ነው ቀላል ጥያቄ? ወደ አርት ስራ የገባሁት ከመጀመሪያውም ቤተክርስቲያን ሰንበት ተማሪ ነኝ እና ቤተክርስቲያን ላይ እንሰራ ነበር እና መጀመሪያ መሰረቴ እሱ ነው። መሰረቴ የምለው ለየትኛውም ነገር በተለይ ደግሞ ለአርቱ ሰንበት ትምህርት ቤት ነው። ከዛ ክላስ ላይ ምናምን እንሰራ ነበር። ከዛ የሆነ ሰዓት ላይ ከአዳማ መጥተው የምንጃር ልጅ ነኝ እና ከአዳማ መጥተው ምንጃር 6 ወር ስልጠና ሰጥተው ነበር። ያን ወሰድኩ። ከዛ እንደ አጋጣሚ እዚህ የሆነ ደራሲ አለ ውብሸት የሚባል በጣም መልካም ሰው ማለት ነው። ውብሸት በሻውረድ የሚባል እና የመጀመሪያ ስራ ስንሰራ 1 ሳምንት እሱ ቤት ተቀምጠን የሰራነው። ሚስቱ የሀገራችን ልጅ ነች። ያን ያክል እንኳን አንግባባም ምናምንና 1 ሳምንት እሱ ቤት ቁጭ ብለን ነው የሰራነው እና በዚህ አጋጣሚ ውብሸት በጣም ነው የምወድ ጓደኞቼ ይማሉ ነዳልኝ ነው እና ወደዚህ ወደ ሙያው የመጣሽው በማን ነው ከተባለ ውብሸት
ራሱ የጻፈው እንትን ላይ ካስት እንድንደረግ አድርጎ አምኖብን እንድንሰራ ያደረገን ውብሸት ነው። ስለዚህ ከልጅነት ጀምሮ ነበረ ፍላጎት? ከልጅነቴ ፍላጎቱ ነበረ። አርት በድጋሚ ሶስት አርት ስራ ውስጥ በመግባትሽ በተበክሽ ያገኘሽ ግን አዲስ መጀመሪያ ሰው ነው ማለት እዚህ ስራ ላይ የምታገኙ ሰው ነው። በቃ ቤተሰብ ታገኛለሽ፣ የሆነ የሚያስብልሽ የሚጨነቅልሽ ሰው ታገኛለሽ። በቃ ሰው አግኝቼበታለሁ። ሲቀጥል ደግሞ ብዙ ትምህርቶች፣ ብዙ የማላውቃቸውን ነገሮች እዚህ ውስጥ ስገባ እኔ በቃ ቀላል ነው ብዬ የማስባቸው ነገሮች ሁሉ ከባድ ናቸው። እነዛ ነገሮች የማላውቃቸውን ነገሮች እንዳውቅ ሆንኩልኝ። ዳይመንድ እኔ ጨርሻለሁ። እኔ ላክላት። እሺ ወደዚህ ልዙ። በዚህ አጋጣሚ ማለት ነው ፍቅር በጣም የተደበቀ ታለንት አላት። ቤተሰቦች ምናልባት ላያውቁ ይችላሉ። እስቲ እኔ በጣም የገረመኝ ድምጿን ሰምቼው እንዲህ በጣም ደንቆኛል በጣም ማለት ነው። እስቲ አካፊ ባለፈውም ሰምቶታል ቤተሰቦቼ፣ እንደግማለን ማለት ነው። ነክል አይደለም። እሺ የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን የመስቀሉ ፍቅር ሲገባን እመቤታችንን እናያታለን። አባ ሕርያቆስ አባታችን የመስቀሉ ፍቅር ሲገባው ልብ ያፈለቃለ መልካም ነገር ከእመቤታችን ጋር ሲነጋገር ከድንግል ማርያም ጋር ሲነጋገር የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው የመስቀሉ ፍቅር የገባቸው እመቤታችን አለች ከጎናቸው። መስቀል ስለሆነ በጣም ደስ ይላል። ሌላ አንድ ጥያቄ አብዛኞቹ ያንቺ ወዳጆች ሲያወሩ ምን ይላሉ? ፍቅር ሁለት አይነት ሰዎች ይላሉ። አንድ በካራክተር ሰው በካራክተር የሚያውቃት ፍቅር እና ፐርሶናሊ ደግሞ መንሲ የራሷ ሁለት አይነት እንትን አላቸውና እቺኛዋ ፍቅር የተባለችው ካራክተር ቻሌንጅ አለች። ምናልባት እስቲ በዚህ ጉዳይ ላይ እስቲ ከካራክተሩ ጋር ሰው አንዳንዴ ካራክተሩን መስለሻቸው የሆነ እንደ ቻሌንጅ ነገር የገጠመሽ ነገር እስቲ ካለ? ፍቅር ከባድ ናት በጣም አልወዳትም እራሱ እና አለው ትንሽ። በእርግጥ አብዛኛው ሰው ይረዳዋል ካራክተር እንደሆነ ፍቅር ሌላ መሲ ሌላ እንደሆነች በደንብ አድርገው ያውቃሉ። ግን አንዳንድ ሰው ደግሞ አለ በቃ ምንም የትም ቦታ ቢያገኘ ፍቅር ፍቅር ናት በቃ አትቀየርም። አክቲንግ ላይ ብቻ አይደለም ብሎ የሚያስብ ሰው ቲክታክ ላይ ምናምን የሆነ ኮሜንት ምናምን ያልሆነ ኮሜንት ምናምን ይጻፋል እና ያ ነገር እንጂ አብዛኛው ሰው ደጋፊ ነው የሚያበረታታኝ ሰው ከዛ ነው። ያው አንዳንዴ እኮ በትወና ላይ እነዚህ በደንብ ሰው ውስጥ ስትገቢ በፖዚቲቭ በኔጌቲቭ የአንቺን ብቃት ነው የሚያሳየው። በዚህ አጋጣሚ በጣም ስለሰራሽ ነው ሰው በዛ ልክ ፍቅርን የሚጠላት አንቺ በደንብ አድርገሽ ስለተላበሽ ማለት ነው ያስባል እና በዚህ ቀቂ ባይ ነኝ እኔ። በመቀጠል እስቲ ፍቅር ምናልባት ተዋናይ ባትሆን ምን ትሆናለች? ተዋናይ ባትሆን ዘማሪ ነው የምትሆነው። ትሆናለች አሁን ትሆናለች የሆነ ቀን እንግዲህ ነገሮች ሲመቻቹ ትሆናለች። ግን ዘማሪ በቃ አሁን ይሄ ሰዓት ምናልባት ትወና ውስጥ ባልገባ የሆነ መዝሙር እየሰራው ሊሆን ይችል ነበር። ስለዚህ አሁንም እኮ እሰራለሁ። በጣም እናመሰግናለን። ወደ ጨዋታችን እጅ ላይ 4 ጥያቄዎች አሉ። አንቺ ነሽ መርጠሽ የምትጠየቂው ማለት ነው። ከአራቱ አንድ ቁጥር ትጠራለች።
በጠራሽበት ቁጥር ጥያቄ ካልመለሽ ተቃጥ ከመለስ ሽልማት አለ። አልፋታችሁ ሰምታችሁ 12 እንቁላል ከአንድ ግልገል በጋ በቃ ቤተሰብ ጋር ሲሄድ ፋፈሽ መስቀልም ፏ ነው። እሺ በሌላ ቪዲዮ ጠብቁን። እሺ ለሽልማቱ አዎ እሺ ካንስ ጋር ኮርች የኮርች ነው። እሺ አንድ ጌታ እሺ በህይወት ውስጥ በጣም የሚጸጽትሽ ነገር የሚጸጽትሽ ነገር ምንድን ነው? ይሄን ነገር ባላደረገው አሪፍ ነበር ብለሽ ማስተካከል ያልቻልሽው ነገር አድርገሽ እስካሁን ድረስ የሚጸጽትሽ? ይኖራል ግን እየመጣልኝ አይደል? ያው ለቅጣት ቅጣት አለ እንዴ? ቅጣት አለ ካልመለስሽ ሩቅ ነሽ ማለት ነው ለጸጸት? አይ ነገሮችን በደንብ በነገራችን ላይ ነው መጥቶልኛል እንዳልነግራችሁ። አረ እሺ ተራሽልኝ ችግር የለውም። ሼር በቅጣት ነው ያለባት። ባላደረኩት ነበር የሚለው ስለዚህ ቅጣት ይኖራል ግን ማለት የሆነ ጥፋት ሳላጠፋ የሆነ የሚጸጽተኝ ነገር ሳይኖር ቀርቶ አይደለም ግን አልመጣልሽም። አሁን ጭንቅላቴ ላይ እየመጣ አይደለም። ባይዘው የሚጸጸት የሚባለው እኮ እንደዚህ ዝም ብለሽ ሰው እኮ ሳያጠፋ አይውልም። በቀን ውስጥ በጣም ብዙ ጥፋት እናጠፋለን። ግን ጸጸት የሚባለው ምንድነው? ከጭንቅላት ውስጥ የማይወጣ ሁሉ ጊዜ አብሮሽ የሚኖር ነገር ነው። ስለዚህ እንደዚህ አይነት ላይፍ ግን አላጋጠመሽም ማለት ነው አይደል? አዎ እና መልሼዋለሁ አላጋጠመኝም እንጂ ሳይኖር ቀርቶ ስለዚህ ወደ ቅጣቱ እንሄዳለን። ማን ይቅጣት? አንቺ ብዙ ሰው ሸለማችሁ የመለሰው? አዎ እውነት በጉ 6 በግ ገዝተን ነበር። 6ቱም አሉ የመለሰ የለም። የመለሰ እሺ በቃ እድሉ ላንተ ልስጥ። ጨዋታው የሚያንተ ስለሆነ አንተ ቅጣት። እሺ እኔ የምለውን ቃል በቃል ታያለሽ። በጣም በፍጥነት ቃል በቃል የወጥ የበልጣጣ ወተት ይጦጣ ጡጦ ወይስ ጡጦ ብላ ከተገኘ በጣም እንጣጥ ብላ እንጣጥ ከጠረጴዛው ላይ ወጣ ቁጢጥ የወጥ የበልጣጣ ወተት ይጦጣ ጡጦ ወይስ ጡጦ ብላ የወጥ የበልጣጣ ጡጦ የወጥ የበልጣጣ ወተት ይጦጣ ጡጦ ወይስ ጡጦ ብላ ከተገኘ ጡጦ ካልተገኘ ጡጦ በጣም ይምጣልኝ ብላ እንጣጥ ከጠረጴዛው ላይ ወጣ ቁጢጥ ጭቃበጥ በጣም ቀበጥ አልልም። ይሄንንም እንዴ ይቀርላ ይቀር በቃሽ። እንደ ድፎ ዳቦ ጩኸ እንደ ድፎ ዳቦ ጩኸ እኛ ሀገር ድፎ ዳቦ አይጮህም። ዳይመንድ እንዳሳያችሁ አሁን እኛ ሀገር እንደ መሰለሽ ቡክ 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 ኩፍ ያላለ ሊጥ ስትጋግር እንደዛ ነው የሚሆነው። ይሁን እሺ እንደ ፌስታል ተንቆሻለሽ እዚህ ድጋይ እንዴ ቅጣቱ አንዴ አልሰማንም በደምብ ብላ በጣም ጨዋ ፌስታል ነው በደምብ አይጮህ። እሺ በመጨረሻ ለሚት ቤተሰቦች የምታያቸው የሜት ቤተሰቦች እንግዲህ አበረታቷት። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በሌላ አሪፍ ስራዎች ደግሞ ትመጣለች። ጠብቋት። እንወዳችኋለን። ሰብስክራይብ እያደረጋችሁ ቤተሰብ ፍቅር በጣም ነው የምናመሰግነው። እሺ እኔም አመሰግናለሁ በታክሲ ስለመጣሽ። እስካሁን አብዛኞቹ በራይድ ነው የመጡት እንደኔ ታታገር የመጣለ እና መሰግናለሁ። እሺ እኔም አመሰግናለሁ። ይመቻችሁ። ሰብስክራይብ እያደረጋችሁ ሰላም ተወዳጆች። አሁን ደግሞ ቀሚያንስ ቀመጠለን ይዘን መተናል። ያው በድራማ ስሟም እንደምታውቋት ቅምጥል እንደ ስሟ ቀምጥል ነች። እውነት ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሜቲ ቤት ነሽ። ሰላም ባያችሁ። የሜቲ ቤተሰቦች እንዴት ናችሁ? እንኳን ደህና መጣው። እንኳን ደህና ቆያችሁ። አመሰግናለሁ። በምን መጣሽ? እኔ በራይድ ፎዋ ደስ ይላል ያለው ሰው እንደዚህ ነው። አመሰግናለሁ። ጃንጎ ተጠቀሙ።
ያንጎ በጣም ርቅ ኤዲተር ቁረጣው ኖ እንዳይቆረጥ። እሺ ዛሬ ምንድነው ሜቲ ጋብዛን እዚህ የሆነ ጨዋታ ልንጫወት ወይም ደግሞ ጥያቄና መልሶችን ልናረግ ነው የተቀመጠው። ሜቲ ትጠይቅሻለች፣ እኔ ጋር ደግሞ የሆነ ጨዋታ አለ እንጫወታለን። እሺ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ሜቲ። እኔ አንድ ለጥያቄዎችን ጠይቅሻለሁ፣ ከዛ ደግሞ ዳይመንድ ጨዋታ ይጫወታል ማለት ነው። እሺ የመጀመሪያው ጥያቄያችን ይመሰለሽ እንዴት ወደ አርት ስራ ገባሽ? እሺ ከዛ ቀጣዩን ደግሞ ተመለሽ በኋላ እንዴት ወደ አርት ስራ የዲያሎግ ሲን ሲያስቸግረን እሺ ወደ አርት ስራ የመጣሁት ወይ በፊትም ነው ኤሌመንታሪ ስንማር ምናምን ሚኒ ሚዲያ ምናምን አለ አይደል? አክቲንግ ይሰራል፣ የብሔር ብሔረሰቦች ቀን ምናምን ይባላል ምናምን በዛ ድራማ ምናምን እንሰራ ነበር ክፍል ውስጥ ስነ ጥበብ ስንማር ምናምን። ከዛ እያደገ ልክ ኮሌጅ ስገባ ደግሞ ሁላችሁም እንደምታውቁት ሁሉም ሰው ያውቀዋል፣ ፋዘር ቤትም ፒያሳ በዛ ተቀላቀልኩኝ። እዛ 1 አመት ቆየሁ ምናምን። ከዛ የሆነ ስራ ላይ ገባሁ። ከዛ ደግሞ አዳይ ላይ ገባሁ እና እያለ እንደዚህ ወደ ፊልም ስራ ነው በጣም እሺ ምን አተረፍሽበት? አርት ስራ ውስጥ በመሆንሽ ምን አተረፍሽ? ከአርት ስራ ብዙ ነገር፣ ቤተሰብ ከምንም በላይ ትልቁ ነገር ቤተሰብ ነው። ጓደኞች፣ እህት፣ ወንድም አትርፍ ያለውኝ በጣም ደሳሳ የሚሉ እህትና ወንድሞችን አትርፍ ያለው ከአርት ስራ። በጣም አሪፍ ባይዘው የድምጽ አድናቂ ነኝ። ቤተሰቦች የሚገርም ድምጽ ነው ያላት። እኔ እሷን ድምጽ ሰማ አንዳንዴ እንዳይ በደንብ አሰሙልኝ በደንብ። ስለዚህ ትጋብዘና ምን እስቲ አንድ መዝሙር ድምጽሽ እስቲ መዝሙር እሺ መስቀለም እንደሆነ መጣ እየደረሰ ነው። መስቀል የተወለድኩበት እትብት መስቀል አንተን ያየሁበት መስቀል ድነት ያገኘሁበት ትዝ ይለኛል ትውስ ይለኛል ያ ሁሉ መከራ ለኔ ሕይወት ስትል አንተ ያሞትክበት በመስቀሉ ጣር እኔን ያዳንክበት ትዝ ይለኛል። በጣም ደስ የሚል ስላለ አመሰግናለሁ። እኔ አንድ ጥያቄ ልጨምርልሽ። እስቲ እንደ ማለት ምንድነው እስቲ አንቺ መድረሻ ግብሽ? ያው መቼስ ሰው ልጅ ሲኖር የሆነ የሚያስቀምጥ ትልቅ የሆነ በቃ ይሄንን ስነካው ነው በቃ እኔ መሆኑ ብለሽ የምታስቡት ምንድነው? ያው ከመዝሙሩ ጋር ይያያዛል ማለት ያው የዘላለም ቤታችን ላይ አይደለም እዚህ ብዙ ስለማንቆይ በቃ በጣም አሪፍ መዝሙሮችን ህዝቡ የሚደሰትበትን የምር ከእግዚአብሔር ጋር መገናኘት የሚችልበት መዝሙሮችን መስራት ፈልጋለሁ። በቃ ዓለምን የሚደርስ መዝሙር መስራት ፈልጋለሁ እና በቃ የኔ ግብ በቃ ሰክሰስ ብዬ የምለው በቃ ከእግዚአብሔር ጋር ያለኝን ህብረትና በዚህ መዝሙር ላይ በቃ የተሻለ አሪፍ ቦታ ላይ መድረስ። ከዛ ቀጥሎ ደግሞ በአክቲንግ ዙሪያ ያው አሪፍ ተዋናይ እና የራሴ ፕሮዳክሽን ያላት ሴት መሆን አስፈልገኝ ና ተማመነብሻለሁ ነይ እሱ ነው የኔ። እስቲ ምናልባት ግን አሁን ቅምጥል ድምጽ ላይ እንግሊዝ ባልዘመሪና ተዋናይ ባትሆኚ ምን ልትሆኚ ትችላለሽ? ኳስ ተጫዋች ካስቶጃለሽ ነበርኩበት፣ እውነት ነበርኩበት፣ ግን መሆን አይመስለኝም። ድክም ይለኝ ነበር ስሰራ ራሱ ትሬኒንግ ላይ ምናምን። የት ክለብ ተጫዋች? ኧረ እኔ እረስቸዋለሁ። ስንዳችን ነው ክለብ ውስጥ ጌታ ነበርኩበት። የህፃናትና ሴቶች ምናምን ተብሎ
አንድ ላይ የሚያሰለጥኑት እንትን አለ እሱ ላይ ምናልባት ኳስ ተጫዋች ብትሆኚ ነው ምናልባት ኳስ ተጫዋች ሆኜ ነበር እያስባለሁ። የሚገርም ሁኔታ ነው ደግሞ እውነት ነው ያበደ ነው። እሺ አሁን እዚህ ጋር እጄ ላይ ወደ 4 ጥያቄዎች አሉ። እሺ ጥያቄዎቹን አንቺ ነሽ መርጠሽ የምትጠየቂው። ቁጥር አለው እያንዳንዱ ጥያቄ ወደዚህ ትጠሪያለሽ። የጠራሽው ቁጥር ጥያቄ ትጠየቂያለሽ። ቁጥር ጠርቼ ማለት ነው። እሺ ካልመለስሽ ግን ትቀጫለሽ። እውነት ከመለስሽ ደግሞ ሽልማት ነው መልሳለሁ። ሽልማት ሜቲ አልሰማሽም? ባትሸልሚ አላት አይደል? አላሽ ከእንቁላል እስከ በግልገል ወይ አይኖርም ቢሆን ለመስቀል ይሁን። እስኪ እሺ አምጣ። ኦኬ ቁጥር ከስንት እስከ ስንት ነው ያልከኝ? 3 አሁን ከምትናገሪ ቋንቋ ውጪ ማለት ነው መፍቻ ቋንቋሽ ውጪ የሆነ አንድ ተረት ነው። እግዚአብሔርን በሉ እውነት በእንጂ ዳይመንድ እኛም ማንሰማው ነው ይችላል። ሲጀመር ሆን ብለው በግና እንቁላሉን ላለመስጠት ማን ጥያቄ በጣም ተመልካቾች አንድ ቋንቋ ትሽ ከምትናገርበት ቋንቋዎች እውነት ይሁን የሚያሳዝን በአማርኛ ራሱ አላውቅም። እሺ ዘፈኝ እሺ ዘምሪልኝ። ምን ስማት መልሷል መዝሙር በእንግሊዘኛም ሊሆን እንግሊዘኛ ትናገራለሽ። እሺ እንደሱ አይነት ነው መዘምረው። ኦሮምኛ ኦማርኛ መሳለስ ብያለሁ። እንዴት ዘምራታለሁ? ችግር የለም በጉ ይቀርሽ ሌላ ታይቁም። በቃ አይ በቃ ዘምሪ ኦሮምኛ። ኦሮሚዮ ራሱ ወይኔ ኢየሱስ እሺ መዳንኬ ከንኮቲ ሙጫኮ ዋኖሲ ፈንጉታ ዱማኬ እኖምና ሲጫሌ ናንጫሉ ጀዋዱ ሲምባሳ ጉማኬ ደቃሲ ደንቄ ኢቲቦቹ ዱፌና ቱሳቃ ጩፋኬ ወቁ ገድቀባ ኢናደምቱ ቀቤኖል ሲካሳ ኩፋኬ ዋቃዮ እንቁላል አለኝ። አልሰማሽም? እንቁላል ነኝ ግን እየሰጉን እኮ አልሰማችም? እሆነ ምለው ድጋሚ ስጠይቀኝ እናገራለሁ። እንቁላል 12 እንቁላል አለ። አረ አንድ አቤት ጸብሳታ ብላ አንድ እንቁላል ለአንድ እንቁላል እናንሳለን። አናንሳ ለ18 ብር እና 18 ስንት ነው እንቁላል? 22 ብር ገደል። እስቲ እግዚአብሔር አይጎዳሽም። በቃ በኤስ ይቀየርልኝ። መጨረሻ ላይ በቃ ለቤት ቤተሰቦች መልእክት አስተላልፉና ቆይታችን። እሺ እኔ ጥያቄ ልጠይቅሽ፣ ስንት ሰብስክራይብ ነው ያለሽ? እኔ አሁን 9,000 ጋር እስቲ ጌታ እኔ ምንድነው የምጠብቀው? እሺ ማሳሰብ ቤተሰቦች አሉ። እሺ የውድ የሜቲ ቤተሰቦች በመጀመሪያ ደረጃ ስለምትከታተሉን ስለምታዩን እናመሰግናለን፣ እንወዳችኋለን። በመቀጠል ግን አንድ ነገር እኔ ልጠይቃችሁ፣ እሷን ተዋት እሱንም ተውትና እኔ ልጠይቃችሁ። በዚህ ሳምንት አንድ 15,000 ብትገባ በጣም ደስ ይለኛል እና ሰብስክራይብ እያደረጋችሁ ይህንን ቻናል ጥሩ ነገር ይዛላችሁ ትመጣለች። አበረታቷት። ውደዷት አላችሁ፣ ኦሬዲ ተወዷታላችሁ፣ እኛም እንወዳታለን። በቃ መልካም ጊዜ። እናመሰግናለን። ለልሽ እንዴት ነሽ? እንዴት ናችሁ? ደህና ነን። ዛሬ እኔና ዳይመንድ ጥያቄዎችን እንጠይቅሻለን፣ ጨዋታም እናጫውትሻለን። በመጀመሪያ እንኳን ደህና መጣሽ። ግን በምን መጣሽ? በእግር በፈረስ? በእግር ነው የመጣሽ። ስለመጣሽ ደስ ብሎኛል። እሺ አመሰግናለሁ። ይሄ የሜቲ ቤት ነው። ሰብስክራይብ ያደረጋችሁ ቤተሰቡ ነው። እሺ ቀጥል። እሺ ከጥያቄውን ጀምር ነው። ከዛ ደግሞ ዳይመንድ ጨዋታ ይጫወታል። እሺ የኔ ጥያቄ የአርት ፍላጎትሽ የጀመረው መች ነው? ከድሮም አለ ስሜቱ አለ ማለት እንሰራለን ክላስ ላይ ምናምን፣ ግን ወደ መድረክ የወጣው በፍቅር ምክንያት ነው። ፍቅር ነች እንስራ ምናምን ብላ 3ኛ ክፍል እያለን አይ ቲንክ አራት እያለን እንስራ ብላ ወደ መድረክ ያወጣችኝ እሷ ነች። ከዛም በኋላ አገኘሁት መሰለኝ። ተገናኘ እና ከዛም በዛ እያለ ሾርት ሙቪዎች መስራት ጀመርን። ፈጣሪ ረድቶኝ ከዛም እዚህ መጣን። እንደዚህ እያለ እግዚአብሔር ይመስገን አሁን እዚህ ነን። አርት ውስጥ በመግባትሽ ደስተኛ ነሽ? ወይ በጣም ደስተኛ ነኝ። ፍላጎቴም ስለነበረ ህልሜም ነው። ለዛ ነው። ምን አተረፍሽበት?
አሁን ልምድ አትርፌበታለሁ። ከዛም ደግሞ ያለኝን አቅም አጎልብቼበታለሁ። በጣም ብዙ ታወቂያለሁ። እግዚአብሔር ይመስገን። አንድ ልጀምር ነኝ ይቻላል። እስቲ ምናልባት ልምድ አክተር ብትሆን ምን ብትሆን ይመስልሻል? ሹፌር እንጃ። ምን አባስ? አይ በትምህርቴ ጎበዝ ተማሪ ነበርኩ። በትምህርቴ በሆነ ፊልድ ግራጁዌት አድርጌ ምሳራ ይመስለኛል። እንዲህ ስታያት ምን ብትሆን ይመስላል? ውስጥሽ ቆንጅና ውበቷ ታዋ ወስተስ ነገር የባቡርም ቢሆን ወስተስ ብትሆኝ ይመስለኝ ነበር። ወደድከኛል? ጥያቄ የለም ሌላ ጥያቄ። እሺ አሁን ወደ ጨዋታችን እንዲዎች 4 ጥያቄ እጅ ላይ ይገኛል። መቲን እጅ ዘጋጀችው ጥያቄዎቹ። አሁን እነዚህ ጥያቄዎች በቁጥር ነው የተቀመጡት። ከ1 እስከ 4 ቁጥር ትጠሪያለሽ። ከዛ የጠራሽው ቁጥር ጥያቄ ትመልሻለሽ ማለት ነው። ካልመለስሽ ቅጣት አለ። ምን አይነት ጥያቄ? ከባድ ቅጣት ነው የምትቀጭው። እሺ ጥያቄው ምን አይነት ነው? ጥያቄው ይነገር። አይ ለማለት የፈለኩት ስለኔ ነው ወይስ ኖርማሊ? ይኸውልሽ ጠቅላላ እውቀትም ነው ጀስት ስለ ራስሽም ነው ስለ ስሜትሽ የሆነ በቃ አይደል ዝብርቅርቅ ያለ ጥያቄ ነው። ከ1 እስከ 4 ቁጥር አራት አራተኛ ጥያቄ ጨዋታ ማለት የሳይኮሎጂ ጨዋታ ነው። እሺ አንድ ጥያቄ ጠይቅሻለሁ። አንድ ፍየል፣ አንድ ነብር እና ጎመን አንድ ቦታ ላይ አሉ። ከአንድ ቦታ ወደ አንድ ቦታ በጀልባ ነው የሚሻገሩት። ጀልባ ላይ አንድ ነገር ብቻ ነው መጫን የምችው። አንድ ነገር ብቻ ነው ጭነሽ እንድታሻገር የምችው። ስለዚህ ሶስቱ በማይበላሉበት ሁኔታ እንዴት አድርገሽ ነው አሻገርሽ መጫንሽ? እንደነገርኩሽ አንድ ሰው ብቻ አንድ ነገር ነው መጫን የምችው። ጎመን ከጫንሽ ፍየል መጫናችን፣ ነብር ከጫንሽ ፍየል፣ ጎመንና ነብር። እሺ እንዴት አድርገሽ ነው የምታሻግሪው? አንዳንድ ነገር ነው አንዳንድ ነገር ነው የምታሻግሪው። ሶስት ነገር መጫናችን አንዱ ለምሳሌ አሁን አንዱን ወስደሽ ፍየልና ጎመን ከተገናኙ ፍየሉ እንደነገርኩሽ ያደራ ዕቃ ነው ደግሞ ገባሽ? ስለዚህ እሺ መጀመሪያ ፍየልን ይወስዳል። ፍየልን ወስዳታለሁ። ምክንያቱም ነብር ጎመን አይበላም። ፍየልን ወስዳትና ተመልሼ ይመጣና ጎመን ይዤ ሄድና ፍየልን መልሼ ይዤ እመጣለሁ። እንዴት መጀመሪያ ጎመን ይዤ እሄዳለሁ። ጎመን ይዘሽ ሄድሽ። ከዛ ጎመኔን አስቀምጥና ተመልሼ ይመጣና ጎመን ይዘሽ ታስቀምጪ እኮ ነብሩ እኮ ቀረጠ እንትን ማለት ፍየል ማለት ነው። ፍየል ይዘሽ ትሄጃለሽ። ፍየልዋን ይዤ ሄድና ተሻገርሽ። ፍየሏ እዛ ቁጭ አለች። አስቀምጬ ደግሞ ተመልሼ እመጣለሁ። ባዶሽን ትመለሽና ከዛ ጎመኑን ይዤ ሄድና ፍየሏን ይዣት እመጣለሁ። ጎመኑን ይዘሽ ትሄጃለሽ። ከዛ ፍየሏን ይዣት እመጣና ነብሩን ይዤ እሄዳለሁ። ነብሩን ይዘሽ ከዛ ነብሩ እዛ ይበላል። ከዛ መጨረሻ ፍየል ትቀራለች። ፍየል ይዤ እሄዳለሁ ማለት ነው። እውነትም ጎበዝ ተማሪ ነበርሽ ነኝ። አንፈስ በትክክል ተመልሰሽ። አመሰግናለሁ። ማንም አልመለሰውም ነበር። እውነት እስካሁን ከጠየቅናቸው መጀመሪያ መላሽ ነች። ትክክል ተመልሰሽ። እናመሰግናለን። ሌላ መናገር የምትፈልጊው ነገር አለ? እወዳቸዋለሁ፣ በጣም ማከብራቸው። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሆኑን። እናመሰግናለን። ቴንክ ዩ። ቴንክ ዩ። ይመቻችሁ።